ለአላህ ብለን አኺራ አሳስቦን ቀብር አሳስቦን አላህ ፊት መቆም አሳስቦን ሲራጥ አሳስቦን محشر አሳስቦን አላህ ፊት መሰብሰብ وقوف امام الله ፊት ባዶ ራቆት ሆኖ ጫማ ሳንጫማ ልብስ ሳንለብስ ምንም ነገር ሳናደርግ አላህ ፊት የምንቆምበት ቀን يوم يقوم الناس لرب العالمين የሰው ልጆች ለዓለማቱ ጌታ አላህ ፊት የሚቆሙበት ቀን ለዛ ቀን ምን አዘጋጅተናል ለዛ ቀንስ አልቅሰናል ለዛ ቀንስ ተዘጋጅተናል የሚለውን ለማየት እንሞክራለን ማልቀስ ለአላህ ብሎ የሙእሚኖች ባህሪ ነው ሙእሚኖች የሚገለጹበት መገለጫቸው ለቅሶ ነው አላህ በቁርአን ላይ ሲነግረን ምን ይላል ويخرون للأذقان يبكون በጭንቅላታቸው ይደፋሉ ከዛም ያለቅሳሉ ويزيدهم خشوعا ለአላህ ያላቸው ፍራቻ መተናነስም ይጨምርላቸዋል ይላል አላህ ሌላም ቦታ ላይ ምን ይላል أفمن هذا الحديث تعجبون በዚህ ሐዲስ ወይም በዚህ ቁርአን ትገረማላችሁን ትደነቃላችሁን وتضحكون ولا تبكون ትስቃላችሁን አታለቅሱም وأنتم سامدون يا الله ይናገራል ሳቃችን መረናቷል እንስቃለን ዛሬም ትላንትም ስቀን አሳልፈናል ነገም ለመሳቅ ቀጠሮ እንይዛለን የአላህ ባሮች ግን ያለቅሳሉ ይደፋሉ ይዋደቃሉ ለሊት ተነስተው ወንጀላቸው ያሳስባቸዋል አላህ ከነሱ አላህ ያድርገን ሌላም ቦታ ላይ አላህ ሲናገር ምን ይላል إذا تتلى عليهم آيات الرحمن يا الرحمن يا زانيو أملاكاتنا الله قال بالنسو لي بمين نبب الله ጊዜ خروا سجدا وبكيا يدفالو يودقالو لا الله بما قنبس سجد بموردنا بما الكس يدفالو إلى الله إنما ناتشو نزي يا الله باروچ ناتشو يا الله مرت يهونو باروچو إيه نو ባህሪያቸው سجود ላይ ሆነው እንደኛ ሂሳብ አይሰሩም እንደኛ ሱቃቸውን ትዛይላቸው እንደኛ የጠፋባቸውን ዕቃ አይፈልጉም سجود ላይ ተደፍተው ይሄ ሰላቴን አላህ ተቀብሎኝ ይሁን አልተቀበለኝም አኺራ ምን አይነት አህዋል ላይ ነው መሆነው ኪታቡ በቀኝ እጄ ይሰጠኝ ይሁን በግራ እጄ ሙእሚኖች የሚያስጨንቃቸው ነገር የሚያሳስ